ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። እንግዲህ ባለፈው ቪዲዮ ላይ ከሀ እስከ ረ ያሉትን ቤቶች ተማምረን ነበረ። አሁን ደግሞ ከዛ ቀጥሎ ያሉትን ምንመለከታቸው ይሆናል ማለት ነው። ከሰ እስከ ተ ቤት ያሉትን እንመለከታለን። እንግዲህ በባለፈው እንደተነጋገርነው አንድ ፊደል 7 ቤቶች አሏት። 7 ቤቶች አሏት። ሀ ስንል የሀ ዘሮች ስንት ናቸው? 7 ናቸው ማለት ነው ከሀ ጋር። ስለዚህ 7 ቤት እንዳለው እሱን ተነጋግረንም ነበረ። የዛሬውን ደግሞ ምንመለከት ይሆናል ማለት ነው። እንግዲህ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማለት ቤተሰብ መሆን ትችላላችሁ ማለት ነው። ዛሬ የምንመለከተው እንግዲህ የሰን ቤት ይሆናል። ለመጀመሪያ ሰ የመጀመሪያዋን ስንመለከታት አጻጻፏ በዚህ መሰረት ነው ማለት ነው። በዚህ መሰረት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንግዲህ አብራችሁ እያላችሁ መቀጠል ትችላላችሁ ማለት ነው። ሸ ይባላል። ይሄ ደግሞ ሸ ይባላል። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። የሸን ቤት ጨርሰናል። ቀጣይ ቀ ነው የምናገኘው። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ከቀጥሎ ደግሞ የምናገኘው ፊደል በ ይባላል። በ ይባላል። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። አሁን ይኸውላችሁ ፊደላቶቹን ቅርጻቸውን ከያዛችሁ በኋላ እያገጣጠማችሁ ማየት ትችላላችሁ። አሁን እቺ በናት አይደለ? በናት። እንደዚህ በቃ ምንም ቅጥያ የላትም። የበቤቶች ናቸው እነዚህ ወደዚህ ያሉት። ከዛስ ከላዩ ሲጨመር ከጎኑ ሲጨመር እያንዳንዱ ቅጥያዎቹ ምናምን ሌላ ፊደል ደግሞ ይሆናሉ። እነሱሩበት። ስለዚህ ቤቶቹን ፊደላቶቹ ቅርጻቸው እንዴት ይመስላል የሚለውን በደንብ ማወቅ መለየት ይጠበቅብናል። እሱም በድግግሞሽ የምናመጣው ነው። እሺ ይሄኛው ተ ቤት ይባላል። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። አሁን እነዚህን በደንብ ደጋግመን ምን ማድረግ ያስፈልጋል? ማንበብ፣ ማየት፣ ቪዲዮንም እየደጋገመን ምን ማድረግ ያስፈልጋል? መለማመድ ይጠበቅብናል። ያን ስናደርግ እያደረግን አእምሯችን ራሱ እየለመደው ይመጣል። በቀጣይነት ውስጥ ሲሆን ነው። እሺ በአንድ ቀን አይደለም፣ በሁለት ቀንም አይደለም። ያንን በድግግሞች ስናደርገው ያን ስንለማመድበት ራሱ አእምሯችን እያደረገ ይመጣል። እየያዘ ይመጣል። ማንም ሰው ችሎ ለምዶ የተወለደ የለም። ሁላችንም ተምረን ያወቅናቸው ነው። ስለዚህ ማንችል ሰዎች ተምረን ማወቅ እንችላለን ማለት ነው። እኔ ከቻልኩኝ አንቺም ትችላለሽ፣ አንተም ትችላለህ። በዛ አይነት አስተሳሰብ መሄድ መቻል ይጠበቅብናል ማለት ነው። እንግዲህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁኝ። ይህንን ቤት እንግዲህ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቀጣይም ቪዲዮ ምሰራላችሁ ይሆናል። እስከዛው ቸር ሰንብቱ። አንድ እርምጃ ከፍ የምትሉበት እንደሚሆን አምናለሁኝ። መልካም ቆይታ ይሁንላችሁ።